ገልጸዋል። ታሪኩ ይኸውልህ ብዙም ጊዜ ተራኪዎች ስራቸውን ሲያብራሩ የሚሰሙት ነገር ነው። እናም በፈጠራ ስራ አርቲስቶችና በሲኒማ ባለሙያዎች በተሞላ ክፍል ውስጥ ሁልጊዜ የሚነገር ታሪክ አለ። የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ስለ ፊልም ውበት አስፈላጊነትና በሲኒማ ዓለም ውስጥ የተሳተፉ ሰዎች ኃላፊነት ንግግር ካዳመጡ በኋላ በዓለም አቀፍ ደረጃ የታወቁ ተዋናዮችና የፊልም ሰሪዎች የሐዋርያዊ ቤተ መንግስት አዳራሾችን ሞልተው የራሳቸውን የጳጳስ ገጠመኝ ታሪኮችን እያነሱ እያንዳንዳቸው በተረካቸው ተገልጸዋል። በተከታታይ የይረት መተግበሪያዎች ወይም ስትሪሚንግ አፕስ ቁጥር እየጨመረ በመምጣቱ በዓለም ዙሪያ የሲኒማ ታዳሚዎች ቁጥር እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓመተ ምህረት በ8.8 በመቶ ቀንሷል። ይህም እንደ አውሮፓውያኑ የቀን አቆጣጠር ከ2023 ዓመተ ምህረት ጋር በ500 ሚሊዮን ያነሰ ሽያጭ መሆኑ ተገልጿል።